እኔ ያለኝ ምክር መንግስት ኢትዮጵያ ውስጥ ማንንም ሰው የተመኘ ሰው ከውስጥ ምኞት ያለው ሰው መሆን ይችላል እንደከዚህ ቀደሙ ለምን ትመኛለህ የሚባልበት ዘመን አይደለም ሰው ጠቅላይ ሚኒስትር መሆን ጀነራል መሆን ሚኒስተር መሆን መመኘትም ይችላል ከበረታና ከተጋ መሆንም ይችላል የሚከለክል ህግም የሚከለክል አውድም አይደለም ያለው ብዙዎች ያን እንዲመኙ ለዚያም እንዲተጉም እንፈልጋለን ግን ያለኝ ምክር በከፍተኛው ቦታ ላይ ማገልገል የምናስብ ማንኛውም ሰዎች ህልሙ ካለን ያ ህልም እንዳይጨነግፍና እንዲሆን ቀበሌን ወረዳ ኤጀንሲን ማገልገልን ፔሮልን ማወቅ አለብን በወር ፔሮል ላይ ፈርመን ደሞዝ መቀበል ሳንለማመድ ከዚያም ከዚህ ሞጭፈን የኖር ከዚያ ላገልግል ካል ያ ባህሪ ከተለንና በፔሮል መኖር የምንቸገር ሰዎች እንሆናለንና ፍላጎቱ ችግር የለበትም ምኞቱ ችግር የለበትም ለዚያ መትጋቱም ችግር የለበትም ያ ግን በሰላማዊ በህጋዊ መንገድ እንዲሆን በአላማ እንዲሆን ሐሳብ ቋጥረን እንዲሆን በልፋትና በውጤት እንዲሆን ከሰራ ነው ከመራ ነው ለማንም ሰው ክፍት ነው እኛ ዛሬም እጃችን የተዘረጋ ቤታችን የተከፈተ ለሰላም ለውድድር ለንግግር አብሮ ለመስራት ለሚፈልጉ ማንኛውም ሰው ክፍት ነው ቤታችን ዝግ አይደለም ስኖር ኢትዮጵያዊ ሆኜ ለኢትዮጵያ ብሔራዊ ጥቅም ሰርቼ ለኢትዮጵያ ብሔራዊ ጥቅም ቆሜ ሳልፍም ኢትዮጵያ መሆን እመኛለሁ ነገር ግን አንድ ወዳጄ ይሄን አባባል የሚወድና ነገር ግን የሚተች አግላይ ነው አለኝ ስኖር ኢትዮጵያዊ ስንሞት ኢትዮጵያ የሚለው አግላይ ነው ስኖር ዲያስፖራ ስንሞት ኢትዮጵያም ስላለን አለኝ ምን ማለት ነው ሰዎች በተለያየ ምክንያት ሀገራቸውን ጥለው በተለያየ ሀገር ይኖራሉ ፓስፖርት ይቀይራሉ ይወልዳሉ ይኖራሉ መጨረሻ ግን ብዙዎቹ ሁሉም ባይሆኑ ብዙዎቹ ሲሞቱ ገንዘቡን መክፈል እንኳን ባይችሉ ኢትዮጵያን አዋተው ለምነው ተለቅተው አስከሬናቸውን ሀገራቸው ልከው ይቀበራሉ ያ ሰው ለምንድነው ኢትዮጵያ ሄደ የምትቀበረው ተብሎ ከሞት በፊት ቢጠየቅ ብርድ እንዳይመታኝ እንዳይረበኝ ከጎረቤት ጋር ቡና አልጠጣ ሊል አይችልም በሆነ ሎጂካል በሆነ መንገድ ሊያሳምነን አይችልም ነገር ግን ሰው ሞቶ እንኳን የመጨረሻ ማረፊያው ሀገሩ እንድትሆን ይመኛል ያ በዚያ ልክ የሚወዳት በዚያ ልክ የሚመኛትን ሀገር ማጽናት መጠበቅ ማስቀጠል ላይ ግን በዚያ ልክ አይተጋ ለዚህ ነው ብሔራዊ ጥቅም የሚያስፈልገው ስንሞት እንኳን ለናርፍበት የምንፈልገውን ምድር የማጽናትና የማቆየት ጉዳይ የየለት ንግግራችን የየለት ስራችን ውጤት ካልሆነ በእኛ እንዝላልነት ሊፈርስ ይችላል ከፈረሰ ደግሞ ስንኖር ካናዳዊ ሆነን ስንሞት ኢትዮጵያ ምንሆን በትድል ያንሳል ማለት ነውና በጣም ጥልቅ ሐሳብ በውስጡ የያዘ ነው ይህ በውስጡ የያዘው ሐሳብ ግን ለመጪው ትውልድ እንዴት አድርገን የጸና የለማ የማይለምን ሀገር እናቆያለን ከሚል ፍሬ ሐሳብ ጋር መሰናሰል አለበት ምክንያቱም